ሰላም እንዴት ናችሁ? ዛሬ መግቢያው ላይ እንደተመለከታችሁት የፈጣን የቋንጣ አሰራር ነው ይዤላችሁ የመጣሁት። ይሄ ቋንጣ በአንድ ደቂቃ ውስጥ ያለምንም ኦቨን ማሽን ወይንም ደግሞ በንፋስ ሳናደርቀው የሚሰራ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ቪዲዮውን እስከ መጨረሻ ተከታተሉ። አሁን ወደ አሰራሩ እንገባለን። እሺ መጀመሪያ ላይ ሙቅ ውሃ የፈላ ውሃ ቲማቲማችን ላይ እናደርጋለን። በጎድጓዳ ሳህን አድርገን ሽንኩርቱን እስከምንከትፍ ድረስ በቀላሉ እንዲላጥልን ማለት ነው። ከዛ ሽንኩርት ብዛቱ እንደምትፈልጉት ግን ለፍርፍር ሲሆን በዛ ሲል ቆንጆ ነው እና 2 ሽንኩርት ነው እዚህ ጋር የምጠቀመው እኔ። ከዛ 4 ፍሬ ነጭ ሽንኩርት፣ እንዲታይ ማንፈልግ ከሆነ እንደዚህ በደንብ አድርገን ማድቀቅ እንችላለን። ጨው ነስንሰንበት በቢላ ደቂቃ አይፈጅም። ከዛ አሁን ውሃውን እንደፋውና ከቲማቲሙ ላይ ልጠን ይሄንንም ድቅቅ አድርገን እንከትፋለን። ቲማቲም እስከነ ልጣጩ ብናደርገው ምንም ችግር የለም። አንዳንድ ጊዜ ልጣጩ ሲታይ ብዙ ሰው አይወድምና ለዛ ነው። ከዛ ይሄን ድቅቅ አድርገን ከከተፍን በኋላ ስጋችንን እናዘጋጃለን። ስጋውን እንደዚህ በቀጭኑ ጎረድ አድርገን ልክ ቋንጣ ስንሰራ እንደምንሰራው ማለት ነው፣ ኖርማሊ እንደሚሰራው እንዘለዝለዋለን። በቀጭኑ እንደዚህ ከዘለዘልን በኋላ ረዘም አድርገን እንከትፈዋለን። ስንሰራው ጥፍት ይላል፣ ያንሳል። ስለዚህ እንደዚህ ረዘም ቢል ይመረጣል። ወይ ደግሞ መዘልዘልም ማንችል ከሆነ እንደዚህ በቀጫጭኑ ስላይስ ማድረግ እንችላለን። ከዛ ዘይት እናግላለን መጥበሻችን ላይ፣ ወይ ደግሞ በድስት የምንሰራ ከሆነ በድስት ሶፍት እና ብራውን እስኪሆን ድረስ እንጠብሰዋለን ለ1-2 ደቂቃ። ከዛ በርበሬ 1 ማንኪያ ተኩል የሾርባ ማንኪያ ነው ያደረኩት። ብዙ ጊዜ በጣም ሲበዛ ፍርፍር ላይ ደስ አይልም በርበሬ፣ ግን እንደ ፍላጎታችሁ። ሙቅ ውሃ ጠብ እያደረግን እናቁላለዋለን ለ1 ደቂቃ ያህል። ከዛ ቲማቲም እንጨምራለን። ከዛ ይሄ እስኪ ቁላላ ድረስ ለ1-3 ደቂቃ ማቁላላት አለብን። በመሃል እንጠብሳለን ስጋችንን፣ ቋንጣውን እናዘጋጃለን። እንደዚህ በጣም መጋል አለበት። እንደዚህ ስንጥር አድርጋችሁ ስታዩት ሲፈላ ሬዲ ነው ማለት ነው። ከዛ ስጋውን ቀስ ብለን በጣም ስለጋለ ከርቀት እጃችንን ራቅ አድርገን እንደዚህ እንጨምረዋለን። 1 ደቂቃ ተኩል፣ ከዛ በላይ አይፈጅም። ይሄንን ታይም አድርጌዋለሁ። 1 ደቂቃ ተኩል ነው የወሰደብኝ እኔ። ያው እንደ ብዛቱ ይለያያል ነገሩ እና አሮጌ ድስት ብንጠቀም ይመረጣል። ይሄ ዘይቱ ያበላሻል እቃ እና እዩት፣ እንደዚህ በጣም ቆንጆ ሆኖ ክሪስፒ ሆኖ በስሏል። ከኖርማሉ ቋንጣ ለፍርፍር ሲሆን እንደዚህ ብንሰራ በጣም ይመረጣል። በጣም ቆንጆ ነው። ሲታኘክ ራሱ ኮሽኮሽ ነው የሚለውና በጣም ነው ቆንጆ የሚያረጋው እና አልተቃጠለም። ይሄን ልክ እንደዚህ ብራውን ሲሆን 1 ደቂቃ ተኩል በቂው ነው እና ዘይት በሚመጥ ወረቀት ላይ እናደርገዋለን ዘይቱ እንዲንጠፋጠፍ እና የቀረንንም እንደዚህ
አታሳንሱት ያልኳችሁ ለዚህ ነው። ቆሎ ነገር ይሆናል በጣም ካነሰ። ከዛ ያው ከ3 ደቂቃ በኋላ እንደዚህ በደንብ ተቆላልቷል። አሁን ነጭ ሽንኩርት እንጨምራለን ቅድም የፈጨነውን። ከዛ ስጋውን የጠበስነውን እንጨምራለን። በጣም ቆንጆ ነው። ከምትጠብቁት በላይ ትወዱታላችሁ። ሞክሩት እና ቪዲዮን ደግሞ ከወደዳችሁ ላይክ እያደረጋችሁ እናንተ ላይክ ባረጋችሁ ቁጥር ዩቲዩብ ደግሞ ሞር ሰጀስት ያደርገዋል ለብዙ ሰዎች እና ላይክ ማድረግ አትርሱ። እና ይሄንን ትንሽዬ የፈላ ውሃ ጠብ እያደረግን እናቁላላዋለን ለ1 ደቂቃ። የስጋው መዓዛ ሶሱ ላይ እንዲሆን ማለት ነው እንጂ ስጋው መብሰል ብዙ አያስፈልገውም። አሁን ውሃ 1 ኩባያ ነው የጨመርኩት፣ ግን ብዙ መስራት የምትፈልጉ ከሆነ መጨመር ትችላላችሁ። ሲቀጥን ግን ቆንጆ አይደለም፣ አይጣፍጥም። አሁንም የፈላ ውሃ ቢሆን ይመረጣል ቀዝቃዛ ከምንጨምር። የተፈጨ ኮረሪማ ግማሽ የሻይ ማንኪያ የሚያክል፣ ከሌለንም ቁንዶ በርበሬ መጨመር እንችላለን፣ ችግር የለውም። ከዛ ጨው እንደ ፍላጎታችን መጠን እና ማስልና ይሄንን ከድነን ለ2-3 ደቂቃ እናንተ ከትከዋለን። ከ3 ደቂቃ በኋላ የተወሰነ ያህል ውሃውን መጠጥ አድርጎታልና እንደዚህ ቆንጆ ሆኗል። ከዛ ቅቤ ምንፈልግ ከሆነ ቅቤ እንጨምራለን። ጋዙን ግን መጀመሪያ እናጠፋዋለን። ቅቤ ጣዕሙ ለፍርፍር በጣም ቆንጆ ሆኖ የሚወጣው እንደዚህ ካጠፋኑ በኋላ እሳቱን መጨረሻ ላይ ስናረገው ነው። ምድጃው ስቲል ስለጋለ ነው የሚንተከተከው እንጂ ጠፍቷል። ብዙ መንተክተክ አያስፈልገውም። አሁን ከእሳቱ ላይ አንስተን እንጀራ ትንንሽ አድርገን ቆርጠን እንጨምርበታለን። ያው እናፈረፍረዋለን ማለት ነው። ዝም ብሎ መፈርፈርም ይቻላል። ብዙ ጣጣ ሳናበዛ ያው ሲቀርብ ሲታይ ያምራል ነው እንጂ እንደዚህ መቆረጥ የለበትም ወይ በጣም ብዙ ጥንቃቄም ማያስፈልገውም። ያው እንዳይገነፋ አድርገን መፈርፈር እንችላለን። እና ይሄንን ይመስላል እንግዲህ በጣም ከምትጠብቁት በላይ በጣም ጣፋጭ ነው። በጣም ተወዱታላችሁ። ሞክሩትና አስተያየታችሁን ስጡኝ። ቪዲዮውንም ደግሞ ከወደዳችሁት ላይክ አድርጉ። ለአዲስ የሆናችሁ ለቻናሌ ደግሞ ሰብስክራይብ እያደረጋችሁ ሌላም ቪዲዮ ስሰራ እንዲደርሳችሁ የደወል ምልክቷን እሷንም ተጫኑ። እስካሁን ስለተመለከታችሁኝ በጣም አመሰግናለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ባይ ባይ።